ኑ እኔም እምላችኋለሁ በረከትን እፈሱ። በእምቢላጼ ቅዱስ ዮሐንስ ጸበል ተፈወሱ። ኑ። ሰላም ጤና ይስጥልኝ አባቴ፣ እንደምን አሉ? እስኪ እዚህ አሁን ያገኘሁት እምቢላጼ ቅዱስ ዮሐንስ ጸበል ቦታ ላይ ነው። ሰው ደግሞ ካህኖት፣ እስኪ እዚህ ቦታ ላይ ከየት መጡ? ከባሶ ነወራና ከካስማ ቀበሌ መጥቼ እጄ ይሁሉት እጄ ይሄ ተቆራርሶ መጥምቆ ዮሐንስ ሸንኮራ ዮሐንስ ተጠምቄ እንደሰው አድርጎኝ፣ አሁን ደግሞ ይሄ ጆሮ ይሄ ራሴ ድፍና አድርጎኝ ጆሮ ተደፍኖ አሁን እዚህ መጣሁ። አሁን ሁለተኛ ነው ስጠመቅ ያው ከፍቶልኝ አሁን ሆጂ ከፈተልኝ። ጆሮትን ከፈተልዎት? አዎ። እሰይ 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 ከፈተልኝ ነው። እሰይ እሰይ። ስንት ቀን ሆኖት አሁን እዚህ ሲጠመቁ? መጣሁ አሁን ወደ ሶስተኛ። እስኪ ሙሉ ማረግ ስሞትን ንገሩኝ። ቄስ ገብረ ጻዲቅ በላይ ገባው። ቄስ ገብረ ጻዲቅ በላይ ገባው ከባሶና ወራና ወረዳ ካሲማ ቀበሌ። እዚህም እምቢላጼ ዮሐንስ መጥተው ግን ሁለቱም ጆሮዎትን ዮሐንስ ከፈተልዎት? እየከፈተልዎት ነው? አዎ እየከፈተልኝ። ምን ይላሉ እርሶ? ለመጥምቁ ዮሐንስ ጌታን ላጠመቀ ለዮሐንስ ለቅዱስ ዮሐንስ ክብርና ምስጋና ይግባልኝ ያው እያገለገሉት ነው። አሜን አባቴ አሜን። ክብር ይስጥልኝ። አሜን አሜን። ክብር ይስጥልኝ። ማን ወሰደው ሲሉ እኔ እንጃ ሁሉም ተማማ ስተማማ አይ እንግዲህ ዮሐንስ እሱ ያውጣው ብሎ በተናገሩ ጊዜ ወደዚያው ነው ብሎ ወደ ላይ ብሎ አስተፋው ጌታ ነው። ሰንበሩን ያወጣው? አዎ ሰንበር አስተፊ ዮሐንስ የሚባል ታምር ነው። ሰንበር አስተፊ የሚባል ወደዚያው ሲተማማ ሰው ወደዚያው አስተፍቶት ነፃነቱን አግኝቶት ሰው ተለያየ የተባለ ታምሩ በጣም የሚነገርለት ዮሐንስ ነው። በዚህ ዘመን እንደዚህ አይነት ባልና ሚስቶች ለክብር ለሰማያዊ ክብር ቅዱስ ዮሐንስን የመሰለ አማላጃችን በጸበሉ ፈዋሻችን እዚህ ቦታ ላይ ጸበሉ ቦታ ላይ እንደዚህ ይዘው መገኘት አንድ ትልቅ ነገር አይደለም? ውዶቼ እናንተ ምን ትላላችሁ? በጣም ራቲው ስም ይህን ድንቅ ታምር ወደፊት ደግሞ እምቢላጼ ለምን እንደተባለ ሙሉ ታሪኩን ይዤላችሁ ቀርባለሁ። እጅግ በጣም አመሰግናችኋለሁ። ክብር ይስጥልኝ። እንግዲህ እኔ ተጸብዬ ስመለስ ከወይኑም ከህብስቱም አገኛለሁ። እሺ አመሰግናለሁ። እሺ። ዮሐንስማ ይሄው እንግዲህ ከእንግዲህ ወዲያ በቃ ብሎኝ አርሼም ሆነ ወፍሬም ሆነ ነግጄም ሆነ አስራት በኩራቱን ደግሞ የዛሬ ወር አንድ ጻድቅም ይሁን አንድ ባላስር ጸበልም ይሁን አቀርባለሁ። ድነሃል። እዚህ ቦታ ላይ ድነሃል። አሁን እንቅልፍ እየወሰደ ነው። እውነት እላችኋለሁ ላመነ እዚህ ቃል ኪዳን ቦታ ላይ ይደረግለታል። የታመመው ይድናል። ያመነ የተጠመቀ ይድናል አደል የሚለን ቅዱስ መጽሐፍስ? እዚህ ቦታ ላይ መጥቶ የማይፈታ ችግር የለም እላችኋለሁ። በዚህ መልኩ
የኚህን አባት ምስክርነት ከሰማሁ በኋላ አስገራሚ ነገር ገጠመኝ። 2 ባልና ሚስቶች ናቸው። እዚህ ቦታ ላይ ከተለመደው ውጪ ጸበል ጸዲቅ ይዘው ጸበለተኛው ተጠምቆ ሲወጣ አፉን እንዲያድፍ ጸበል ጸዲቅ ይዘው አገኘኋቸው። ከተለመደው ውጪ በመሆኑ እንዴት የሚል ጥያቄ በውስጤ አጫረብኝ። እንደነገረኝ ከሆነ ይህ ወንድማችን ብዙ ቦታ ተንከራቷል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው እንደሚለው ቅዱስ መጽሐፍ እዚህ ከቅዱስ ዮሐንስ ደጅ መጥቶ ጤናውን አግኝቶ በቂ እንቅልፍ እየተኛ እንዲህ ሲመሰክርልኝ እውነቴን ነው የምላችሁ የቅዱስ ዮሐንስን ገቢረ ተአምራት ልቤ እያደነቀ ውስጤን አንዳች ሐሴት ሞላው። ምንም ወጪ ሳናወጣ በልባችን እምነት የሚሰጠን የፈጣሪ ቸርነት እንዴት እጹብ ድንቅ ነው። እመን እንጂ አትፍራ አይደል የሚለው ቅዱስ መጽሐፍ። እኔም ደግሜ እላችኋለሁ ኑ በረከትን ፈሱ፣ በእምቢላጼ ቅዱስ ዮሐንስ ጸበል ተፈወሱ። ኑ ኑ ኑ ውዶቼ። በሚቀጥለው እምቢላጼ ለምን እንደተባለ አንኳር ታሪኩን ይዤ በጣምራ ቲዩብ እንገናኛለን። እግዚአብሔር ስለሰጠን ጊዜ ስለባረከልን ቀን ክብር ምስጋና ይድረሰው። መልካም ለተሰንበት የወርሰው ይበለን። አመሰግናችኋለሁ። ሰፊውን ታሪክ በጣምራ ቲዩብ ታገኙታላችሁ። ጣምራ ቲዩብን ሰብስክራይብ አድርጉ። አመሰግናችኋለሁ። ስለሰጠን ጊዜ እግዚአብሔር ይመስገን። መልካም ጊዜ ተመኘሁ። አመሰግናለሁ።